አብዛኛውን ጊዜ ቲቪያችን ይበላሽብናል፣ ኖ ፓወር ይሆንብናል ወይ በመብራት ምክንያት ይበላሻል። ስለዚህ ዛሬ የምናየው አንድ ኮንካ 43 ኢንች ስራ ቦታችን መጥቶ ነበር። እንደምታዩት ፓወር ሰፕላይ ሴክሽኑ ላይ ብዙ የተቃጠሉ ነገሮች አሉ። መጀመሪያ ቼክ የምናደርገው ሞስፌታችን ነው። ሞስፌታችንን ቼክ በምናደርግበት ሰዓት ሾርት ነው ሞስፌታችን። ስለዚህ አሁን ምንድነው የመጀመሪያው ሞስፌት ሾርት ሆነ ማለት ፕራይመሪ ሳይዳችን ላይ ሌሎችም ቼክ ማድረግ ያለብን የኦሲሌተር ሴክሽናችንም ቼክ ማድረግ አለብን። ስለዚህ ከሞስፌታችን ቼክ ካደረግን በኋላ በምናይ ሰዓት ሬዚስተሮች የተቃጠሉ አሉ። እነዛ ሬዚስተሮች ኤስኤምዲ ሬዚስተሮች ናቸው። ስለዚህ እነዚህ ሙሉ ለሙሉ እነዚህን እያንዳንዱ መተካት ካልቻልን ኦሲሌተር ሰርኪዩታችን ሙሉ ስለማይሆን ቲቪያችን አይሰራልንም። ስለዚህ ወደፊት ከምንሰራ ራሱን ሙሉ ለሙሉ መጠገን እንችላለን። ስለዚህ ተመሳሳይ ቦርድ ወይም ሌላ ኤኒ የቲቪ ቦርድ ካለን ያው ኤስኤምዲ ቁጥር ስላላቸው በቁጥሩ መሰረት ከሚሰራው ወደዚህኛው ማድረግ ነው። ያው ምንድነው ጥንቃቄ ይፈልጋል በጣም ይሄን በምናደርግበት ሰዓት፣ ምክንያቱም ቁጥሮች በተቻለ መጠን መዛነፍ የለበትም። ኤግዛክት ራሱን ቁጥር ማድረግ አለብን፣ ካልሆነ ያው ኢኩቫለንት ማየት ነው። ስለዚህ ምንድነው ከሚሰራ ቦርድ ወደ ተቃጠለብን ቲቪ ቦርድ ኤስኤምዲዎቹን ሙሉ ለሙሉ እንትንላለን እንወስዳለን። ምንድነው እዚህ ጋር መጠንቀቅ ያለብን ኤስኤምዲዎቹን አንዳንዴ ሲቃጠሉ በአይን ለመለየት ትንሽ ስለሚያስቸግር ማግኒፋየር ወይም ኦሲሎስኮፕ ብንጠቀም የተሻለ ነው። ምክንያቱም ለመለየት ማይክሮስኮፕ ካለን ወይም እንደዚህ ማግኒፋየር መለየት እንችላለን። ስለዚህ እያንዳንዱ ቼክ ካረግን በኋላ ካስቀመጥናቸው በኋላ አሁን እዚህ ቼክ እያረኩት ያለው ስታርታፕ ሴክሽኑ ነው። ስታርታፕ ሴክሽኑ ላይ በአንድ መደዳ ያሉ ሬጂስተሮች ኦፕን ነው የሚያሳዩት። ይሄን የምታዩት የሚሰራው ነው ኪሎ ኦምስ፣ የማይሰራው ደግሞ ሚሊ ኦምስ ነው የሚያነበው። ስለዚህ ስታርታፕ ሴክሽናችንም ያው መዘንጋት የለበትም። አብዛኛውን ጊዜ ያው ከፓወር በሚያቃጥል ሰዓት ብዙ ጊዜ የተቃጠሉትን ነገሮች ነው ቼክ የምናረገው፣ ግን ያልተቃጠሉትንም ቼክ ማድረግ ይኖርብናል። ስለዚህ እነሱን ካጸዳዳን በኋላ ሞስፌታችንን እንቀይራለን። ቴኔን ነበር የራሱ የነበረው፣ አሁን እኛ የምንቀይርለት 11 ነው። ስለዚህ የተሻለ ከረንት ከፍ ስለሚል የተሻለ ነው። ከመጀመሪያው ከምንቀንስ ከፍ ነው ማድረግ ያለብን። ስለዚህ ሞስፌታችንን በትክክል ቦታው ላይ ካስገባን በኋላ ያው ለዚህ ጫን የምንለው ትንሽ እግሩ አጠር ስለሚል እግሩን በትክክል እንትን ለማለት ነው። ስለዚህ ሁሌም ከሞከራችን በፊት ያው አምፖል የድሮን አምፖል እንጠቀማለን። ምክንያቱም ሌላ ያላየነው ሾርት ወይም ካለ ያው ዳሜጅ እንዳያመጣ በሱ ነው ቼክ የምናደርገው በድሮ አምፖል። ስለዚህ እሱን ቼክ ከሰካን በኋላ ቮልቴጃችንን እናያለን። ያው የመጀመሪያው 12 ቮልታችን ሰከንደሪ ፓርት ላይ ወጥቶልናል የሚለው ነው ቼክ የምናደርገው። ምንም ማዋዠቅ የለበትም። ፐርፌክት 12 ቮልት ወጥቶልናል። ስለዚህ ቦርዳችንን ጨርሰናል ማለት ነው። ስለዚህ ከዛ በኋላ ምንድነው ፊውዝም ተመቶ ነበር። ፊውዝ ያው ጃምፕ ከምናደርግ በራሱ አይነት ፊውዛችንን ብናደርግ የተሻለ ነው። ምክንያቱም ፊውዝ ያው ፕሮቴክሽን ስለሆነ። በመቀጠል ያው ቲቪያችን ገጣጥማለን በነበረበት አድርገን ፋይናል ሪዘልቱን ቼክ እናደርጋለን። ቼክ በምናደርገው ሰዓት ፋይናሉም ቆንጆ ምስል መጥቶልናል። ምንም አይነት ክላሪቲ ምንም ችግር የለበትም። ይሄና ማንኛውም አይነት የቲቪም ሆነ የትኛውንም አይነት ኤሌክትሮኒክስ ጥገና በሚያስፈልገው ሰዓት ባዮ ላይ ባለው ስልክ ይደውሉልን። እናመሰግናለን።